ዳጊ ልብን ስብር በሚያረቃ ለሚናገሩ ሰዎች ምን ትላለህ? አንድ አንበሳ ነበርና ህፃን ልጅ ደግሞ ነበር። ደን ላይ ነበር ወድቆ ያገኘው የነበረው እና ያ ህፃን ልጅ አንበሳው እየዞረ እያደነ እየደከመ እያበላው አሳደገው እና በቃ ደን ውስጥ ስላለ ማደንም ለመደ፣ ጦርም አለው። ብቻ ልጁ ግን በአንበሳው ልፋትና ጥረት እየመገበው አደገ። ከዛ በኋላ ሰዎች እንዲለምድ ብሎ ወደ ከተማ ቅርብ ወዳለ ከተማ ይልከዋል እና እዛ ከተማ ውስጥ ገብቶ ከሰዎች ጋር መላመድ ይጀምራል። ቀን ቀን ይሏል። ከዛ ማታ አንበሳው ይመጣል ይዞት ይሄዳል እና አንበሳው ለልጁ እንደ አባቱ ነበር። ልጁ እያደገ መጣ። አንድ ጊዜ ግን አመሸበት ልጁ እና ልጅ የት ቀርቶ ነው ብለው አንበሳው ወደ ከተማው ቀረብ ብሎ ይሄዳል። ከዛ በኋላ ሰዎች ወዳሉበት ጋር ሲሄድ ልጁን ከሌሎች ወጣቶች ጋር እያወራ ያገኘዋልና ምን አሉት ሌሎቹ ጓደኞቹ፣ አንበሳውን አሽትተዋል፣ ሽታው በጣም የገላው ብብቱ ግን በጣም